የሰው እጅ ወይም መተት የተደረገበት ሰው የሚያሳያቸው ልዩ ምልክቶች በርካቶች ናቸው። መተት ከተደረገበት ጊዜ ጀምሮ የማያውቃቸውን ልዩ ጸባያት ያስተናግዳል። ከተለመደው ከራሱ ውጭ የሆኑ ጸባዮችን ማለት ነው። ለምሳሌ ያክል መረጋጋት አለመቻል ወይም መቅበዝበዝ፣ ለቤተሰቦቹ ወይም ለወዳጆቹ መቀየር ወይም አዲስ ጸባይ ማምጣት፣ ላለባበሱ ወይም ለአመጋገቡ ግዴለሽ መሆን፣ በአካሄዱና በሁኔታው የበፊቱ ንቃት አለመኖር፣ ስራ መስራት እየቻሉ መነሳሳት ማጣት ወይም መፍዘዝ፣ ንቁ የነበሩት ሰነፍ መሆን፣ ባል ሚስቱን ሚስት ባሏን በድንገት መጥላት፣ ባል ለሚስቱ የነበረው ስሜት መጥፋት፣ መቀዝቀዝ ወይም ስሜቱ ይሞታል፣ የሌላ ሰው ትመስለዋለች። ሚስት ደግሞ መተት ከተደረገባት ጀምሮ ለባሏ የነበራት ክብርና ፍቅር ይጠፋል። ያለ ጸባይዋ ተነጫናጭና አልቃሻ ትሆናለች። ሲሄድ ትናፍቀዋለች፣ ሲመጣ ደግሞ የጥላቻ ፊት ታሳየዋለች። ስራና ትምህርት ማስጠላት፣ በስራ ውጤታማ አለመሆን፣ ስራ መጥላት፣ ስራ ቦታ ማንቀላፋት፣ በስራ ደስታ ማጣት፣ ድብርትና ድንገተኛ ህመም መግጠም፣ በረከት ማጣት፣ ገንዘብ ማባከን፣ ከፍተኛ የመርሳት ችግር መግጠም፣ ራስን መጥላት፣ የስራ እድል መዝጋት፣ ያለ በቂ ምክንያት ስራ መቀየር፣ ሁሉ ሰው ይጠላኛል፣ ሁሉም ሰው ስለኔ ነው የሚያስብ ብሎ መጨናነቅ፣ ይህንንምና ሌሎችንም ምልክቶች ያሳያል። የሰው እጅ ወይም መተት ከማህበራዊ ግንኙነት፣ ከትዳር፣ ከፍቅር ግንኙነት፣ ከየትኛውም የሰው ልጅ ህይወት ጋር ችግር ይፈጥራል። በጊዜ ነቅተን ልናስወግደው ይገባል። የሰው እጅን ወይም መተት በተፈጥሯዊ እጽዋት ብቻ ሙሉ ለሙሉ እንደምንፈውሰው ስንነግሮት ደስ እያለን ነው። ወደ ተፈጥሮ ባህል ሕክምና ማዕከል ቢመጡ እችን ከተፈጥሮ እጽዋት የተቀመመች መድኃኒት 14 ማንኪያ እንደዚህ ትለካና በማር ትለወሳለች። ከዛ በኋላ ጠዋት በባዶ ሆድ አንድ ማንኪያ ከተለወሰው መድኃኒትና ማር መውሰድ ማለት ነው። ይህንንም በተከታታይ ለ14 ቀን ያደረገ ሰው ከሰው እጅ ወይም መተት ሙሉ ለሙሉ ይፈወሳል። ይምጡ፣ ይፈወሱ፣ ጤናዎትን ያድሱ። አድራሻችን ጦር ኃይሎች ወረድ ብሎ ቶታል 3 ቁጥር ማዞሪያ ወልደ ሰማያት ህንጻ 2ኛ ፎቅ ላይ እንገኛለን። ስልክ 09 11 11 80 23። እናመሰግናለን።